የተስፋ ቃል የሚፈጸምበት ጊዜ ይሄንም ካይሮስ ይለዋል። ካይሮስ a fullness of time የተስፋ ቃል የሚፈጸምበት ጊዜ። ገላትያ ምዕራፍ 4 ቁጥር 4 ላይ ስትሄዱ የእግዚአብሔር ቃል እንደዚህ ይላል፣ የዘመኑ ይላል ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ። ይሄ የተስፋ ቃል የሚፈጸምበትን ሲዝን ምን ይለዋል? ካይሮስ ይለዋል። ካይሮስ ይለዋል። ስለዚህ ሰይጣን ጊዜያችን ሳይደርስ ልታጠፋን መጣህን እንዳለው እዚህ ጋር ደግሞ እግዚአብሔር ጊዜው ሲደርስ ፍጻሜው ሲደርስ ከሴት የተወለደው ይህ ጊዜ የጌታ ጊዜ፣ ይህ ጊዜ ለዚህ ነው ጌታ ኢየሱስ ክርስቶስ መንግሥተ ሰማያት ቀርባለች ንስሐ ግቡ እያለ መስበክ ጀመረ ይላል። ወገኖች ሆይ የተስፋ ቃል የሚፈጸምበት ሲዝናል። እግዚአብሔር የተናገራቸውን የሚፈጽምበት ሲዝናል። አሜን በሉ። ይሄ ካይሮስ ይባላል፣ የተስፋ ቃል የሚፈጸምበት ዘመን። ግን አደጋውን ልንገራችሁ። አደጋው ያዕቆብን ተመልከቱት። ያዕቆብ ምዕራፍ 47 ላይ በፈርዖን ፊት ገብቶ በተጠየቀ ሰዓት የእንግድነት ዘመኔ በምድር ላይ ክፉም ነበረች፣ ጥቂትም ናት፣ የኔ ዕድሜ እንደ አባቶቼ አይደለም ብሎ ያንን ዘመኑን ሲያዝን እንመለከታለን። እንደ አባቶቼ ሲዝን ዘመን አይደለም የኔ ዘመን ሲታያላችሁ። ለምንድን ነው ይሄ የሆነው? እግዚአብሔር የሰጠው የተስፋ ቃል አለ። ገና በማኅፀን ውስጥ እያለ እግዚአብሔር እንደዚህ ያለ፣ ታላቁ ለታናሹ ይገዛል፣ ታላቁ ለታናሹ ይገዛል ብሎ እግዚአብሔር አስቀድሞ ይህንን ቃል ገብቶለታል። ለማን? ለያዕቆብ። ብዙዎቻችሁ እናንተ ሳትፈጠሩ እግዚአብሔር የፈጠረላችሁ ስራ አለ። ዓለም ሳይፈጠር አስቀድሞ ያዘጋጀው ስራ ለማድረግ ተፈጠራችሁ። ድንገት አልመጣችሁ። ለዓላማ ተፈጥራችሁ፣ ለስራ ተፈጥራ። አሜን በሉ። ለዓላማ ተፈጥራችሁ። የሚገርመው ግን ያዕቆብ የሄደበት መንገድ እግዚአብሔር ባለው ሳይሆን በሚፈልገው መንገድ ነው። በሚፈልገው መንገድ ብኩርና ለማግኘት የሄደበትን ርቀት አሁንም ያንን ወስዶ ወደ ምድረ በዳ ሲሄድ እግዚአብሔር አንድ ቃል ገባ። ያዕቆብ ሆይ የነገርኩህን ሁሉ ገና በማኅፀን የተናገርኩትን፣ ገና በመጀመሪያ አንተ ሳትወለድ የተናገርኩትን ያንን ሳላደርግ አልጥልህም፣ አልተውክም፣ አልተውክም። ይሄ ተስፋ ቃል በአንተ ሕይወት ይፈጸማል። ያዕቆብ አሁንም መንገዱ የሰው በፍላጎት መሆኑ። ወገኖቹ ንቁበት። ዘመኑ ላይ ሰይጣን እንደሚሰራ ዘመኑ ላይ ጌታ ይሰራል። ተናቃችሁ ዘመናችሁን ልትመላሉ የተነገራችሁ ሊፈጸም በሚችልበት የሕይወት ስርዓት ልትጓዙ ይገባል። ያዕቆብ አሁን ጉዞን ቀጠለ። ላባ ቤት ገባ። አሁንም ሌላ መንገድ። ሰው ለአንድ ሚስት 21 ዓመት ይገዛል። ሚስት ለማግባት የሄደበትን መንገድ በሙሉ ተመልከቱ። ዙሪያ ጥምጥም ነው። ለምንድን ነው ለሌላው የሆነው ለሱ ያለው? ለምንድን ነው ሌላው የሚሳካው ለሱ ያልተሳካው? ለምንድን ነው ለሌላው አጭር መንገድ የሆነው ለሱ ሩቅ መንገድ የሆነው? ልንገራችሁ ወገኖች፣ መንፈሳዊው ዓለም ዘመኑን መቁጠር ከእግዚአብሔር ካልተማራችሁ፣ ለምን እንደተፈጠራችሁ፣ እንዴት እንደተፈጠራችሁ፣ ምን ማድረግ እንዳለባችሁ ከዲስቲኒያችሁ ጋር ካልተገናኛችሁ ወገኖች ሆይ የእንግድነት ዘመናችሁን በምድር ላይ የምታማርሩበት ነው የሚሆነው። ያዕቆብ አሁንም የራሱ መንገድ ነው። ግን ለኃይለኛው ሰው ደግሞ ላባ የሚባል ሰው መጣ። መንገዱ ላይ እሱም ኃይለኛ ሆነ፣ ላባ ያዘ። አሁንም ጉዞ ቀጠለ።
እግዚአብሔር የተናገረው አለ፣ እሱ የሚሄድበት መንገድ ሌላ መንገድ። መጨረሻ ላይ የተከናወነው ነገር በጣም ይገርመኛል። ልክ እሱ ከላባ ቤት ከወጣ በኋላ እግዚአብሔር በቃ ውጣ ብሎት ምሪቱን ሰጥቶት ጉዞ ቀጠለ። ጉዞ መሄድ ጀመረ። መጨረሻ ላይ ላባ እየተከተለው መጣ። አንዳች ታደርግበትና ተጠንቀቅ፣ እሱ ባሪያዬ ነው፣ አንዳች እንዳታደርግበት ብሎ እግዚአብሔር ምን አደረገው ይላል? አስጠነቀቀው ብሎ ይናገራል። እና ልክ ያቦቅን ወንዝ ለመሻገር በተነሳ ጊዜ ሌሊቱን ሙሉ ሁሉን ሚስቱን አሻግሮ እንስሳቶቹን አሻግሮ ያሉትን ሁሉ አሻግሮ ብቻውን ቀረ ይላል። እግዚአብሔር ሆይ ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። ሂኖስ የሆነ ቦታ ሚስ እንዳረገ ያውቀዋል። አሁን ወደ ትክክለኛው የህይወት ጉዞ ውስጥ ሊገባ፣ ወደ ተነገረለት ካይሮስ ውስጥ ሊገባ፣ ወደ ተነገረለት የተስፋ ቃል ውስጥ ለመግባት ብቻውን ቀረ። እሱና እግዚአብሔር ካልባረከኝ አልለቅህም። ማን ነው ሲልም ይስሐቅ ፊት እኔ ኤሳው ነኝ፣ እግዚአብሔር ፊት ግን መዋሸት አይችልም። አይናማው ፊት ቆሞ የህይወትሽን ምዕራፍ መቀየር የሚችል ጌታ ስለሆነ ማን ነው ሲለው እኔ ያዕቆብ ነኝ። ካሁን በኋላ አታላይ አትሆን፣ አንተ ያዕቆብ አትሆን። ካሁን በኋላ አንተ እስራኤል ትሆናለህ። ከተፈጠርክበት ዲስቲኒ ጋር የምትገናኝበት ምሽት ይሄ ነዋል። ዛሬ እባርካችኋለሁ። በኢየሱስም ብዙ ደክማችሁ ይሆናል፣ ብዙ ጉልበታችሁ ደክሞ ይሆናል። ዛሬ ከዲስቲኒያችሁ ጋር መገናኘት ይሆናል። ከፍጻሜያችሁ ጋር መገናኘት። ካልባረከኝ አለቀ። አንተ ካሁን በኋላ ያዕቆብ አይደለም እስራኤል ይነዋል። ሚስት አለ፣ ከብቶች አሉት፣ ሀብት አለው፣ ጥሪት አለው፣ ሁሉ አለው። የሌለው ግን የተፈጠረበት ዓላማ ነው። ዲስቲኒው ጋር አለመገናኘቱ። ሁሉ ስላላችሁ እረፍት አለ ማለት አይደለም። ዘመናችሁን ቁጥር መቁጠር ዛሬ ያስተምራችሁ ዘመናችሁ። ስለዚህ ካይሮስ የተስፋ ቃል የሚፈጸምበት ምንድን ነው? ሲዝን ነው።